ሞተው ሀገር የቀጠለው። እኔ ሞቼ ሀገር ይቀጥል የሚሉ ጀግኖች እያንዳንዱ ሀገራት ባይኖራቸው አሁን ያላትን ቅርጽ ያላት ኢትዮጵያ ማግኘት አይቻልም። እናቶች ትምህርታቸውን፣ ጊዜያቸውን፣ ጉልበታቸውን አባክነው የራሳቸውን ጊዜ ገለው ልጆቻቸውን ለማሳደግ ባይወስኑ ትውልድ አይቀጥልም። የእናቶች በጎ ፍቃድ ነው ለእናንተ ሁሉ በዚህ መልክ አዲስ ነገር ማሰብ እንድትችሉ ያደረጋችሁ። የዚህ ፍልስፍና መሰረት ተፈጥሯዊ ባህሪ ያለው ሰው በተፈጥሮ ጀግናን ይወዳል። ጀግናን ለማድነቅ ዘርና ሃይማኖት አይታይም። ለምሳሌ አንድ ሰው አውራ ጎዳና ላይ አንድ ሕፃን ወይም አሮጊት መኪና ሊገጫት ሲል ዘሎ ገብቶ ያችን ሴት ያችን ሕፃን ወይም እናት አድኖ ቢጎዳ ቢሞት እሱን ለማድነቅ ዘርህ ምንድነው የሚለው ሰው የለም። ያየው ሰው በሙሉ በአንድ ድምፅ ጀግና ነው፣ ሴቲቱን ለማትረፍ ራሱን መስዋዕት አደረገ ይላል። ይህ ለሰውየውም ኩራት፣ ለሚያየውም ሰው ደግሞ የሚወደስ ነገር ነው። ጀግንነት ሰው ለሀገሩ ራሱን ሰውቶ ሀገሩን ማስጠበቅ ሲችል የራሱን ጊዜና ዕውቀት ሀብት ከፍሎ ሌሎች ማዳን ሲችል በብዙዎች በመልካምነት የሚነሳው ቅድም ሁላችንም በአንድ ድምፅ አምባሳደሮች ሲጠሩ ሲስተር ዘቢደር ሲባል ግራ የተጋባ ሰው የለም። በመልካም ስራዋ የምትታወቅ እህት ስለሆነች ቻቺ ታደሰ ስትባል ያ ሁላችሁም እንደምታውቁት በዚህ ተግባሯ የምትታወቅ በመሆኗ ሳንቸገር እነዚህን ሰዎች በመልካምነት ለማስታወስ ውስጣችን ብዙ ማሰብ አይጠበቅበትም። ጀግንነት ማለት ተርፎ ኖሮህ ሳይሆን ሳይኖርህ ሌሎች ለማዳን ለማትረፍ መትጋት ማለት ነው። ይህም ተፈጥሯዊ ነው። በተቃራኒው ስግብግብነት፣ ቀማኛነት፣ ሰልፊሽ አቲቲዩድ ያላቸው ሰዎች ደግሞ አሳፋሪ በመሆኑ ሰው እንደ ጀግንነት በዚህ አውደ ውጊያ ተዋግቼ ሀገሬን ታድጌያለሁ ብሎ ፎቶውን ቤቱ እንደሚለጥፈው እዚህ ጋር ጭበርብሬ ሰርቄያለሁ ብሎ ፎቶ የሚለጥፍ ሰው የለም። አሳፋሪ ተግባር ስለሆነ ሰው ቢያደርገውም አሳፋሪ መሆኑን የውስጥ ማንነቱ ይነግረዋል። ጀግንነትም የሚያኮራ የሚወደድ መሆኑን ብዙ ሳይነገር እንዲሁ ሰው በደመ ነፍስ ምስክርነት የሚሰጠው ጉዳይ ነው። ለዚህ ተግባር ተነሳስታችሁ ራስ ወዳድነት፣ መንደርተኝነት ቀርቶ ሀገርን ወደፊት ደግሞ አፍሪካን በዚህ አይነት መልካምነት ሰውን ለማገልገል የምትነሱ ወጣቶች እድለኛ ስለሆናችሁ የእናቶች አርያ ተተከተላችሁ እንኳን ደስ ያላችሁ ላችሁ እፈልጋለሁ። የእናትን በጎነት እና መስዋዕትነት መክፈል ከእናንተ ውስጥ መማር የፈለገ ሰው ካለምንም ቀጠሮ ከስልጠናችሁ አንድ ቀን እንጦጦ ብትሄዱ የእናቶችን በጎነት ታዩበታላችሁ። እንጦጦ ብዙ እናቶች ከነሱ ቁመት 2-3 እጥፍ የሆነ እንጨት ለቅመው በጀርባ ተሸክመው በኪሎ ሜትር ተጉዘው ያንን ሽጠው ልጆቻቸውን ሲያስተምሩ ሲያሳድጉ ምናልባት ልጆቻቸውን ዩኒፎርም ለብሰው ስታያቸው የዛች እንጨት ተሸካሚ ደካማ እናት ልጅ መሆኗን እንኳን ለማወቅ እስኪቸግር ድረስ በእነሱ መልካምነትና በጎነት ሀገር እንደቆመ ትውልድ እንደቀጠለ ማየት ይቻላል። ይህ ደግሞ የሚያኮራ ተግባርና ኢንቨስትመንት ነው። ዛሬ የወሰናችሁትና የምትሰሩት ስራ ኢንቨስትመንት ነው። መቼና እንዴት እንደሚከፈላችሁ ባላቅም በሆነ ጊዜ በብዙ እጥፍ የሚከፈል ሃርቨስት የምታደርጉት ኢንቨስትመንት እንደሆነ ማሰብ አለባችሁ። አንድ ሰው 10 ብር ኢንቨስት አድርጎ 15 ብር ይጠብቃል። በጎነት ኢንቨስት ያደረገ ሰው ግን በማያውቀው ጊዜና ወቅት በማይጠብቀው ሁኔታ በብዙ እጥፍ በህይወቱ ትርጉም ያለውን ትርፍ ማጨድ ይችላል። እንደ ምሳሌ እንዲሆናችሁ ከእውነተኛ ታሪክ ካነበብኩት አንድ ሐሳብ ባካፍላችሁ መልካም ይሆናል።
አንድ ሕፃን በልጅነት ወራቱ በጣም ተርቦ መንገድ እየተጓዘ አንድ ቤት አንኳኩቶ ምግብ መለመን ይፈልጋል። ስለራባው እንደራባው ያስታውቃል፣ ገርጥቷል። እና ያ ሕፃን ቤት ካንኳኳ በኋላ ምግብ መጠየቅ ስላፈረ ሴቲቱን ውሃ ጠምቶኛል ብሎ ይጠይቃል። ያቺም ሴት የተጎዳ ፊት የገረጣ ፊት ስላየች ውሃ ቢጠይቃትም አንድ ኩባያ አንድ ብርጭቆ ወተት ታመጣለታለች። ካመጣች በኋላ ወተቱን ተቀብሎ ጠጥቶ በጣም ደስተኛ ሆኖ ለዛች ሴት ምንድነው ክፍያው? ለዚህ ወተት ለዚህ ደግነት ምንድነው ምከፍልሽ ብሎ ይጠይቃል። ሴቲቱም እናቴ መልካም ነገር ስታደርግ ክፍያ አትቀበል ብላኛለች ብላ ስሟን ትነግረውና ይህ መልካምነት ክፍያ የለውም በሰላም ሄድ ብላ ታሰናብተዋለች። ይህ ልጅ በልጅነት አእምሮ እየራበው ያን መልካምነት ያን ሰፈር ያን ስም ብዙ ጊዜ ያስታውስ ያስብ፣ በልቡም ውስጥ ተቀርጾ የቆየ እውነት ነበር። ከብዙ ዓመታት በኋላ አንድ ቀን እሱ በሚያክምበት ሆስፒታል በግል ሆስፒታል አንዲት ሴት ታማ በጸና ታማ ወደሱ ካርዷ ይቀርብለታል እና በዚያ ካርድ ላይ ያየው ስምና ያየው አድራሻ የልጅነት ወራቱን ስላስታወሰው ትዝ ብሎት ሲሄድ እንደገመተውም ያቺ ሴት ከረጅም ጊዜ በኋላ ያያት ቢሆንም ያን ዕለት በደግነት ካለምንም ክፍያ ወተት የተሰጠችው መሆኑን ያስታውሳል። ሴትዮዋ በጠና ታማለች። ረዘም ያለ ጊዜ ጥረት የሚጠይቅ ትጋት የሚጠይቅ ሕክምና ከሰጣት በኋላ ከወራት በኋላ ሲሻላት፣ በውጭ ዓለም እንደምታውቁት ሕክምና ስትገቡ ሳይሆን ጭንቀቱ ስትወጡ ነው ቢል የሚባል ነገር አለ። ቤት ስትከራዩ ሳይሆን በኋላ ቢል ሲመጣ ስቃይ ይመጣው እና ሴትዮዋ ለቢል እሱ እንዲፈርምበት ፖስታ ይላክለታል የቆየችበት ክፍያ። ያ ክፍያ ከባድ እንደሆነ ስለምትገምት በጣም ተጨንቃለች። እድሜ ልኬን ሰርቼ የማልከፍለው እዳ ይሆንብኛል ላይ ያሰበች ነው። ሰውየው ፖስታውን ተቀብሎ ሌላ ፖስታ ጽፎ ይልክላታል እና እየፈራች ፖስታውን ስትከፍት ያነበበችው መልእክት የምትከፊው ክፍያ የለም፣ በአንድ ኩባያ ወተት እዳሽ ተሸፍኖልሻል የሚል ነበር። አንድ ኩባያ ወተት ዋጋው ትንሽ ሊሆን ይችላል፣ በውስጡ ያለው በጎነት ግን ትልቅ ስለሆነ አንድ ቀን የሚታጨድ ኢንቨስትመንት እንዳደረገች እናቷ ለመልካም ነገር ክፍያ አትቀበይ ብላ ያስተማረቻት ትምህርት እንደሆነ አስባ እናቷንም አመስግና በጽሁፍ ያን ነገር አኖራለች። ብዙዎቻችሁ ማንባችሁ ሊሆን ይችላል። አሁን የምታደርጉት በጎነትና መልካምነት መቼና እንዴት እንደሆነ ባላቅም አትጠራጠሩ፣ በ10 በ20 እጥፍ ክፍያውን ትቀበላላችሁ። ሁለተኛው እንደዚህ አይነት ተግባር ጠቀሜታ አለው ወይ የሚለውን ማየት ለወጣቶች ጠቃሚ ነው። በምትሰማሩበት በዚህ የበጎ አድራጎት ስራ ውስጥ በርካታ ችግር ስለምትፈቱ በተለይ ወንዶች ሃንዲ የመሆን በእጅ ችግር የመፍታት ልምድ ትቀስማላችሁ። ከጥቂት ጊዜ በኋላ ኢትዮጵያ ውስጥ ለትዳር የሚፈለጉ ወንዶች ሰልካካ አፍንጫ ያላቸው ወይም በተለምዶ መልከ መልካም የሚባሉ አይደሉም። ሴቶች ቆንጆ ወንድ ማለት ሃንዲ ወንድ ማለት ነው፣ መስራት የሚችል ወንድ ማለት ነው። ስትመርጡ አፍንጫውን ብቻ ሳይሆን እጁን የሚገለገልበት መሆኑን ማረጋገጥ አለባችሁ። አሁን በአሜሪካን ሀገር የሚኖሩ ኢትዮጵያውያን እንደሚያውቁት አፓርትመንት ተከራይታችሁ መብራት ቢበላሽባችሁ መብራት የሚሰራ ሰው መጥራት በሰዓት የሚከፈል ስለሆነ የሚያዋጣ አይደለም። ብዙ ሰዎች ራሳቸው መብራት ቀጥለው
ማስተካከል ይችላሉ። የልብስ ማጠቢያ ማሽን ቢታጠብ ራሳቸው መጠገን ይችላሉ። ቤት ውስጥ በር ወይም ኮርኒስ ቢበላሽ ራሳቸው አናጢ ሆነው መጠገን ይችላሉ። ማጽዳት ይችላሉ፣ ማንጠፍ ይችላሉ፣ ማብሰል ይችላሉ። ቆንጆ ባል ማለት እንደዚህ አይነት እጅ ያለው ማለት ነው። በትምህርት ቤት ስታቁት አመለሸጋ የሆነ መልከ መልካም ግን የተኛበትን አልጋ የማያነጥፍ ባል የመጀመሪያውን አመት ባል ይሆናል እንጂ ከሚቀጥለው አመት በኋላ ደባል ከመሆን አይቀርም። ምክንያቱም ትዳር ውስጥ ስንገባ ልጅ ይወለዳል። አልፎ አልፎ ሚስት ትታመማለች። ቡና ፍልቶ ማጠጣት የማይችል ከሆነ ቧንቧ ሲበላሽ መጠገን የማይችል ከሆነ ሁልጊዜ ከጎረቤት ሰው የሚጠራ ከሆነ ያ ጎረቤት ኢንፎርማሊ ኢንፍሉዌንሻል መሆኑ አይቀርም። ስለዚህ ባሎች እና ወንዶች ወደፊት ጥሩ ትዳር እና ህይወት እንዲኖራችሁ ከአፍንጫ በላይ ቆፍሮ መትከል የሚችል ማጠጣት የሚችል መንዳት የሚችል ማንጠፍ የሚችል አብስሎ መብላት ማብላት የሚችል ወንድ ተፈላጊ መሆኑንና በራሱ ደግሞ ሌላ ዲግሪ መሆኑን እንድታስቡበት እፈልጋለሁ። በዚህ ቆይታችሁ ይሄን ትማራላችሁ። የምትሄዱበት ቤት አልጋ ማንጠፍ ትማራላችሁ፣ ማጽዳት ትማራላችሁ፣ ችግኝ መትከል ማጠጣት ትማራላችሁ። በአቅራቢያችሁ ያሉ አሮጊቶች ሽማግሌዎች ካሉ መርዳት ትማራላችሁ። የታመሙ ካሉ ሻወር መስጠት፣ ገላቸውን ማጠብ ትለማመዳላችሁ። ይሄ ሁሉ በጎነትና መልካምነት በአንድ በኩል ጥሩ ባል፣ በሌላ በኩል ደግሞ በህይወታችሁ ውስጥ ጥሩ ስንቅ ሆኖ አንድ ቀን የምታጭዱት ስለሚሆን እናንተ እድለኞች ናችሁ ያልኳችሁ በዚህ ምክንያት ነው። ቅድም ሲስተር እንዳለችው መልካም ነገር ማፍለቅ የሚችል አእምሮም የሚወጣው ከዚህ ውስጥ ነው። በጎ ነገር ማድረግ የማይችሉ ሰዎች መልካም ነገር ማፍለቅ ይቸገራሉ። ሰው የሚያስበውን ይናገራል፣ የሚናገረውን ያደርጋል። የምታስቡት መልካም ከሆነ መልካም መፍጠር ትችላላችሁ። የምታስቡት መልካም ካልሆነ በዚያው ልክ ጥፋት ስለሚሆን በጎነት ለራስ ነው የተባለው ለራስ መብላት ለራስ ማድረግ ሳይሆን ለሰዎች በማድረግ በሚገኝ ደስታ የሚገኝ እርካታና የዘላቂ ሀብት መሆኑን ለማመላከት ነው። ይህ ጉዳይ የሰላም ሚኒስትሯ እንዳሉት ለወጣቶች የተሰጠ ብቻ ባይሆንም ወጣቶች ላይ ትኩረት ያደርጋል። ለምን በወጣቶች ትኩረት ያደርጋል ያላችሁ እንደሆነ ወጣትነት በውስጡ እሳትነትም አለ፣ አበባነትም አለ። እሳት ብረት አቅልጦ ድልድይ ይሰራል። እሳት ይሄን ቤት አቅልጦ ማፍረስ ይችላል። እሳትን እሳት መሆኑ ሳይሆን ጥፋት የሚያደርገው በበጎ ጭንቅላት ወይም በመጥፎ ጭንቅላት የሚጠቀም ማህበረሰብ ነው የእሳትን ውጤትና ትርጉም የሚወስነው። እሳትን ለመልካም ኤሌክትሪክን ለመልካም ካዋልነው ጠቃሚ ነው፣ ከጎዳንበት ደግሞ እንዲሁ ጎጂ ነው። አበባም ቢሆን ሁሉ ሰው አበባ አይቶ ማድነቅና መውደድ አይችልም። አበባ እያየ የሚቀጥፍ አለ፣ አበባ እያየ በመኪና የሚገጭ አለ። አበባን ማየት ብቻ ሳይሆን አበባው እንክብካቤ የሚሻ መሆኑን እንክብካቤ ካላገኘ የሚጠወልግ መሆኑን መገንዘብ ያስፈልጋል። ወጣቶች የሚያምሩ አበባዎች በውስጣቸውም ኃይለኛ እሳት ያለ በመሆኑ ይህም እሳት የሚፋጅ ይህም አበባ የሚማርክ በተቃራኒው እሳቱም የሚያጠፋ አበባውም የሚቀጠፍ ስለሚሆን ከማውደም የሚያለማ ከማጥፋት የሚያሳካ መሆን እንዲችል ወጣት ላይ ማተኮር ያስፈልጋል። በወጣቶች ውስጥ ያለን ዘንዶ በወጣት ውስጥ የተደበቀ ኃይል የተደበቀን ጉልበት በብልሃትና በጥበብ ማስተኛት መገልገል ካልቻል ለጥፋት ይውላል። በእናንተ ውስጥ ከፍተኛ ጉልበት ያለው
ዘንዶ አለ። ከፍተኛ ጉልበት ያለው ኃይል አለ። ይሄ ኃይል ስትፈልጉ ሰፈር የምትጠርጉበት፣ የአሮጊቶች የአዛውንቶችን ቤት የምትጠግኑበት፣ በባለፈው ክረምት በመላ ኢትዮጵያ ወጣቶች ተአምራዊ በሆነ መንገድ በርካታ ችግርተኞች ረድተዋል፣ ቤት ገንብተዋል፣ ችግኝ ተክለዋል። ይሄ ነገር ባህል ሆኖ የቀጠለ እንደሆነ ኢትዮጵያን ወደምናስበው የብልጽግና ማማ ሊያወጣ የሚችል ሁነኛ መንገድ እንደሆነ መጠቀም ካልቻልን ግን ጥፋት እንደሚያስከትል መገንዘብ ያስፈልጋል። አንድ በወጣትነት እድሜው በባግዳድ የሚኖር ወጣት ጀግንነቱን ለማረጋገጥ ግዳይ ይዞ ለመምጣት ራቅ ወዳለ ስፍራ ሄዶ ቀዝቃዛማ በረዷማ አካባቢ የተኛ ዘንዶ ያገኛል። ያን ዘንዶ ገሎ ለማምጣት ፍላጎት የነበረው ቢሆንም ዘንዶውን ቢወረውርበት ቢነካካው የሞተ ያህል ዘንዶ አይነቃነቅም። ከቅዝቃዜ የተነሳ ዘንዶ እንዳሻው መነቃነቅ ሳይችል በጥልቅ እንቅልፍ ውስጥ የነበረበት ጊዜ ነበርና ያወጣት ሰዎች ወስዶ ያንን ዘንዶ ተሸክሞ ወደ ዋና ከተማው ይዞ ይሄዳል። ዋና ከተማው ከደረሰ በኋላ ጀግንነቱን እየተናገረ እየመሰከረ የሰፈር ሰው የመንደር ሰው መጥቶ ያንን ዘንዶ ከቦ በተፈጠረው ሙቀት በከባቢ ባለው ሙቀት ቀስ ቀስ እያለ ዘንዶ ይነቃቃል። ከተነቃቃ በኋላ መጀመሪያ ጭራውን ያንቀሳቅሳል። የተወሰኑ ሰዎች በጭራው እየገፈተረ ካሸሸ በኋላ ያ የጀግና ግዳይ ላይ መጣ የሄደው ወጣትና ሌላ አንድ ወጣት ይውጣል። ዝም ካሉት የሚቀጥል ስለሆነ ለማድነቅ የመጡ ጎረቤቶች ዘንዶውን ቀጥቅጠው በውስጥ ያሉ ሰዎችንም አብረው ገደሏቸው። በውስጥ ያለን ጉልበት በትክክልና በብልሃት መጠቀም ካልቻል ለመጀገን የምናጠፋ ከሆነ መልሶ የሚበላ እሳት ከውስጥ ይወጣል። ዘንዶን ሳንገድል የተኛን ዘንዶ መተኛቱን ሳናቅ ጀግንነታችን ለማሳየት ይዘን ከሄድን ሌላ ሰው ብቻ ሳይሆን እኛንም የሚያጠፋ ይሆናል። ያ እንዳይሆን በውስጣችሁ ያለ ጉልበት፣ በውስጣችሁ ያለ ኃይል በብልሃት በጥበብ መልካምነትን በማድረግ ዛሬም ነገም ለልጆቻችሁም የሚያረካ የሚነገር የሚታወስ ታሪክ መተው ይኖርባችኋል። ወጣትነት እንደ ወራጅ ወንዝ ነው። ከተገደበ ለመስኖ ይውላል፣ ለኤሌክትሪክ ኃይል ማመንጫ ይውላል፣ ለብዙ ነገር ይውላል። ካልተገደበና ቆሻሻ የሚጣልበት አልባይ ነገር የሚጣልበት ሰው የሚጸዳዳበት ወራጅ ውሃ ልክ እንደ አዲስ አበባው እንደ ቀበና ውሃ ቆሻሻ ይሆናል። ያ ውሃ የሚጠጣ ያ ውሃ ለብዙ መልካም ነገር የሚውል ቢሆንም በትክክል የሚጠብቁት ሰዎች ከሌሉ ቆሻሻ የሚጥሉበት ከሆነ አልባይ ነገር የሚወርቅበት ከሆነ የወደቀበትን እየመሰለ የራሱን ማንነት ስለሚያጣ ወጣቶች በውስጣችሁ ያለው ጉልበትና ቅንነት መልካምነትና በጎነት ዘላቂ ኢምፓክት ማምጣት እንዲችል የምትሰበስቧቸውን ነገሮች መጠንቀቅ ይኖርባቸዋል። ስታነቡ መምረጥ፣ ስታደምጡ መምረጥ፣ ስትውሉም መምረጥ ይኖርባቸዋል። አልባሌ ሰፈር አልባሌ ነገር ከሚያደርጉ ሰዎች ጋር የሚውሉ ሰው የጊዜ ጉዳይ ካልሆነ በስተቀር ያን ነገር መውረስና መምሰሉ አይቀርም። ስለዚህም ጥበብ ያስፈልጋቸዋል። ያም ጥበብ የሩቅ ምስራቁ ፈላስፋ ሉቅማን እንዳለው ጥበብን ከምን ተማርክ ሲባል ከፊት ለፊት ያለውን አንድ ስቴፕ ሳይመረምር እርምጃ ከማያነሳ አይነ ስውር አለ። አይነ ስውር አንድ እርምጃ ለመራመድ ከፊቱ ገደል አለመሆኑን ሳያረጋግጥ ዘሎ አይራመድም። በጥበብ ከግራ ከቀኝ የምንወስደውን የምናየውን አካሄዳችንን አረማመዳችንን በእውቀትና በጥበብ ካደረግነው መልካምነታችሁ ሀገር ይገነባል። መልካምነታችሁ ከኛ በላይ ለእናንተ ትርፋማ ውጤታማ ያማረች የተዋበች ሀገርን እንድትረከቡ ለልጆቻችሁ ደግሞ ከዛ የተሻለ ሀገር መፍጠር እንድትችሉ ስለሚያግዛችሁ ስትማሩ ስጋ የሚወድ ሰው
1 ኪሎ ስጋ ሳይከትፍ ከውስጡም የማይገባውን ፓርት ሳይጥል እንደማይበላው ሁሉ ስጋ ወዳለው ብሎ 1 ኪሎም ቢውጥ እንደሚያንቀው ሁሉ ወጣቶችም ወሬ ነው ብላችሁ ዜና ነው ብላችሁ የማይገባ ነገር ብትሰበስቡ ሜንታል ኢንዳይጀሽን ስለሚያጋጥም ልክ እንደ ጨጓራ ጭንቅላታችሁም ይታወቃል። የምትሰሙትን መምረጥ የምታደርጉትን መምረጥ እጅግ በጣም አስፈላጊ በመሆኑ በምትሄዱበት ቦታ በምትሰማሩበት ስራ ትላልቅ ሰዎች ካሉ 5 ደቂቃ 10 ደቂቃ ሰጣችሁ ለመጠየቅና ለመማር ወስኑ። አዛውንቶች ትልልቅ ሰዎች ብዙ የሚያካፍሉት ዕውቀት ስላላቸው ኢትዮጵያ ውስጥም ባህል ስለሆነ ደቦ የቆየ ባህል ነው። ጅጌ የቆየ ባህል ነው። ወንፈል የቆየ ባህል ነው። ጀፈረ የቆየ ባህል ነው። በሁሉም ብሔሮች አንድን አርሶ አደር ተባብሮ አብሮ ማጨድ አብሮ ማረስ ማገዝ በሁላችሁም ባህል ውስጥ ያለ በመሆኑ አሁን የምታደርጉትን ነገር በእናንተ ውስጥ የምታገኙት ነውና ከባህላችሁ ከትላልቅ ሰዎች በመማር ብዙዎች የእናንተን ፈለግ እንዲከተሉ በቆይታችሁ መስጠት ብቻ ሳይሆን መማርም እንድትችሉ ትምህርታችሁም የህይወት ስንቅ እንዲሆናችሁ ጊዜያችሁን ቆጥባችሁ ከትላልቅ ሰዎች ጋር በማጥፋት እንድትጠቀሙበት አደራ ልላችሁ ፈልጋለሁ። ወጣትነት ውስጥ የተቀበረ የኃይል ማዕድን አለ። አንድ ሀገር በከርሰ ምድሯ ያለውን ማዕድን አውቃ መጠቀም ስትችል የምትበለጽግ፣ መጠቀም ሳትችል የምትጎዳ እንደሆነች ሁሉ በ110 ሚሊዮን ከዚያ ውስጥ 70% ጉልበትም የተለየ ጭንቅላትም ያለው ህዝብ ያላት ሀገር ይህንን ማዕድን ተገንዝባ በትክክል ቆፍራውታ መጠቀም ካልቻለች ለማኝ መሆኑ አይቀርም። እናንተ ውስጥ ያለውን ዕውቀት ማውጣትና መጠቀም ወይም በከርሰ ምድር ያለውን ዕውቀት ሀብት አውጥቶ መጠቀም አዲስ ነገር መፍጠር አይደለም። ሳውዲ አረቢያ የዛሬ 300 ዓመት በከርሰ ምድሯ ነዳጅ ነበረ። በዚያ ጊዜ የነበሩ ሰዎች ግን ያን ነዳጅ አውቀው አውጥተው መጠቀም አልቻሉም። በከፍተኛ ችግርና ደህንነት ውስጥ የነበረች ሀገር ናት። አብዛኛው የአረቡ ዓለም አሁን ነዳጅ ያወጣው የዛሬ 89 ዓመት ወይም በዚህኛው ሴንቸሪ በባለፈው ሴንቸሪ ብቻ የነበረ ሲሆን ከዚያ በፊት ግን በደህንነት የሚታወቁ ናቸው፣ በችግር የሚታወቁ ናቸው። ወይም የዛሬ 60 ዓመት ያልነበረችውን እስራኤል ብንወስድ የከርሰ ምድር ሀብት የሌላት ቢሆንም ያሏትን ዜጎች በውስጣቸው ያለውን የታመቀውን በጭንቅላት ውስጥ ያለውን ማዕድን ማውጣት መጠቀም ስለቻለች እንደምታውቁት በአካባቢው ሀያል በዓለምም ስሟ ከገነኑ ሀገሮች ውስጥ አንዷ ነች። እቺ ሀገር ከ100 ዓመት በፊት ሀገር አልነበረችም። ያ ጭንቅላት ሲገባት ያን ጭንቅላት ዲስከቨር ስታደርግ ሀገር መፍጠርና ስመገናና መሆን ቻለች። በከርሰ ምድር ያላቸውም ሀብት እንዲሁ ዲስከቨር ማድረግ ማለት አዲስ ነገር መፍጠር ማለት አይደለም። ያለ የተሸፈነን ነገር ከቨርድ የሆነን ነገር የሸፈነውን ማንሳት ማለት ነው። የሸፈነውን መግለጥ ማለት ነው። አዲስ ነገር አይጨመርላችሁም። እናንተ ውስጥ የተፈጠረ ያለን ጭንቅላት በስልጠናው በልምምዱ በምታደርጉት ነገር ያን መሸፈኛ መቅደድና በውስጣችሁ ያለውን ብቃት ዲስከቨር ማድረግ ይቻላል። ይህ ሲሆን ኢትዮጵያን በእጅጉ የሚያግዝ የሚጠቅም ነገር ይፈጠራል። ይህ እንዲሆን ወጣቶች ጋንዲ በአንድ ወቅት ዓለም ላይ ብቻችንን ብንቀር እንኳን ከግፈኞች ጋር መሰለፍ የለብንም እንዳለው ይህ መልካም ስራችሁ የሚደግፍ የሚያግዛችሁ ባይኖር እንኳን ጀምራችሁታልና እስከ መጨረሻው የምትዘልቁት ፍሬ ውጤቱ በብዙ ፈተና ታጅቦም ቢሆን ቀስ ብሎ የሚታይ የማይቆም እንዲሆን መትጋት ይኖርባችኋል። አንድ ሰው በውስጡ ያለን ፍላጎት ራዕይ ወይም ህልም ፈጥኖ መተግበር አልቻለም ማለት ራዕዩ የለም ወይም አይከወንም ማለት አይደለም።
በቅርቡ ካነበብኩት አንድ ምሳሌ ውሻና ዝሆን በጋራ በአንድ ወቅት ያረግዛሉ። ሁለቱም ነፍሰ ጡር መሆናቸውን ያውቃሉ። ነገር ግን ከ3 ወር በኋላ ውሻ ወለደች። ዝሆኗ ልትወልድ አልቻለችም በ3 ወር። ከ6 ወር በኋላ ከ9 ወር በኋላ ከዓመት ከ6 ወር በኋላ ውሻዋ ተደጋጋሚ በርካታ ውሾች ወልዳ ውሾቿም አድገው ከዓመት ከመንፈቅ በኋላ ዝሆኗን እርግጠኛ ነሽ ወይ ነፍሰ ጡር መሆንሽን እጠራጠራለሁ፣ አብረን አርገዘን ይሄን ያክል ጊዜ ወልጄ ልጆቼ ያድገው ያንቺ እስካሁን መወለድ አልቻለም ብላ ስትጠይቃት ዝሆኗም እኔ ያረገዝኩት ውሻ ሳይሆን ዝሆን ነው፣ የምወልደው በ2 ዓመት ነው። ከኔ የሚወለደው ዝሆን ሲሄድ መሬት ያንቀጠቅጣል፣ ሲያልፍ ማንም ሰው አላየው ቢለው አይችልም፣ ቀና ብሎ እንዲያ ያስገድዳል። በኔ ውስጥ ያለው የከበረ ስለሆነ የከበረ ነገር ፈጥኖ ስለማይወጣ ነው ብላ መለሰችላት ይባላል። ምን ለማለት ነው? በእናንተ ውስጥ ያለ ህልም፣ በእናንተ ውስጥ ያለ መልካምነት ፈተና አልባ ነው ማለት አይደለም። ከዛሬ ጀምሮ ከጠዋት ፍተሻ ጀምሮ ለመልካም ነገር መተን ይሄ ሁሉ ፍተሻ ምን ያስፈልጋል ብላችሁ ሊሆን ይችላል። መልካምነት በብዙ መሰናክል የተሞላ ነው። ስራ ስትቀጠሩ አፕላይ አድርጋችሁ ይቅርታ ከናንተ የተሻለ ሰው አግኝተናል አንቀጥራችሁም የሚሉ በርካታ ምላሾች ልታረዱ ትችላላችሁ። መልካም አርጋችሁ ምስጋና ላታገኙ ትችላላችሁ። መልካም አርጋችሁ ሰዎች በተቃራኒው ሊወቅሷችሁ ሊረግማችሁ ይችላሉ። ነገር ግን ተስፋ መቁረጥ የለባችሁ። ተስፋ መቁረጥ ማለት ለጸጸት ፋውንዴሽን መስራት ማለት ነው። ጸጸት ከካንሰር የማያንስ ቫይረስ ነው። አንዴ ካለፈ እድሜ ልክህን ወየው እያልክ ትኖራለህ። ጸጸትን እንዳታመጣ ተስፋ አትቁረጥ። ተስፋ ቆርጠህ ከተውክ ከጊዜ በኋላ ጸጸት ይወለዳል። ጸጸት ደግሞ የእድሜ ልክ ካንሰር ሆኖ ውስጥህን ይበላዋል። ውስጥህን ከሚበላ ቫይረስ ለመጠበቅ ጸጸት እንዳይመጣብህ ተስፋ ሳትቆርጥ በቀጣይነት መስራት፣ በቀጣይነት ለህልም መትጋት፣ ለራዕይ መትጋት ያስፈልጋል። ይህ ከፊታችሁ የምታዩትና አሁን ጠቅላይ ሚኒስትር የሚባል ሰው ከ5 ዓመት በፊት ስራ አልባ ነበር።